የተለየ ጊዜ ነው። ስለዚህ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ይህን ዘመን ስታስተናግዱት በጣም ብስለትና ጥበብ በተሞላበት መንገድ መሆን ይኖርበታል። ለኛ ለአማራዎች ደግሞ በእጅጉ ከባድ ነው። አማራ በቤቱ ይቆስላል፣ አማራ ጎረቤቱ ጋር ይጋጫል፣ ይሰደዳል። አማራ በየትኛውም በታሪኩ እንዲኮራ ሳይሆን እንዲያፍር የተተገደደበት ዘመን ነው። የሚገርባችሁ ነገር በተለይ ወጣቶች፣ ዩኒቨርሲቲ ተማሪዎች አለያም ደግሞ ምሁራን፣ እዚህም ያላችሁ አባቶች ዓለም እንዴት እንደተፈጠረች፣ የአውሮፓ ሀገር እንዴት እንደተፈጠረ፣ አሜሪካ እንዴት እንደተፈጠረች ታውቃላችሁ። ኢትዮጵያ ከዚህ በተሻለ መንገድ ስርዓቶችን አስተናግዳ አገር ገንብታ ነው እዚህ የደረሰችው። በተሻለ መንገድ ፈረንሳዮችና እንግሊዞች ከ100 ዓመት በላይ ለጦርነት ተሰልፈዋል፣ ተዋግተዋል፣ ተላልቀዋል። የሰለጠነችው አሜሪካ በነጩና በጥቁሩ በሰሜንና በደቡብ በርካታ ዓመታት ለ4 እና ለ5 ዓመታት ያህል እርስ በርስ ነጭና ጥቁር ተፋጅቷል፣ ነጭና ነጭ ተፋጅቷል። ከኛ የኛ ታሪክ ከዚህ የተለየ ነው። በዚህ ዛሬ አንዳንዴ የምናማቸው አለያም ደግሞ የምናንጓጥጣቸው አጼ ምኒልክ እና በእጅግ የከበሩና ትልቅ መሪ ወለጋን ሲያስተዳድሩ የወለጋውን ሌቃን ንጉስ ሞረዳን እኔ ወደ አንተ ልመጣ ነው፣ ከመምጣት በፊት ምን ይታያል ነው ያሉት። ወደ ምዕራብ ያለ ኢትዮጵያን ለማስፋፋት ወይም ደግሞ ለማጠናከር እርምጃ ሲወስዱ አይ ንጉስ ሆይ እርስዎ ባሉበት የሆኑ ንጉስናውን ተቀብያለሁ፣ ለንጉስ የሚገባውን ደግሞ ግብር ከፍላለሁ፣ እርስዎ ደግሞ በወታደርም በምን እያገዙኝ አካባቢ እንዳስተዳድር ይፍቀዱልኝ ነው ያሏቸው። ከዚያ በኋላ አይ ሌቃ ብለው በቃ ከዛሬ በኋላ ግብር እግዚአብሔር ብያለሁ ብለው ደጃዝማችነቱን ሹመው ግብር እያስገቡ ነው የኖሩት። ሰው ሀገር ሲገነባ በጦርነት አይደለም፣ በስምምነት ነው የገነቡት፣ በመተባበር ነው። ሰው ፌዴራሊዝም ከዚህ የተሻለ አይደለም እና ሌሎችን ቦታዎች ሌሎች ከሄዱበት ኢትዮጵያ አስተናግዳለች እና ይሄ እንደ ኃጢአት እንደተቆጥሮ ለዚህ ደግሞ አማራው እንደ አማራ እንደ ህዝብ የታሪክ ተወቃሽ የሚሆንበትን ታሪክ ለማቆም በጥበብ መስራት መቻል አለብን ነው። አንደኛው ይሄ ነው። ሁለተኛው እንደ አማራ በዚህ ሰዓት በዚህ ጊዜ ልዩነት መፍጠር የለብንም። ወጣቶች ወይም ደግሞ የታሪክ ባለሙያዎች የቻይና አሁን ስልጣን ላይ ያለው የኮሙኒስት ፓርቲ እና ኩማንታንግ በጦርነት ውስጥ ልክ እዚህ ጎረላ ፋይተሮች ደርግን ወይም ደግሞ ሌላውን ኃይል ይታገሉበት መነበርበት ይታገሉ ነበር እርስ በርሳቸው ለስልጣን። ጃፓን ወረደቻቸው። ወዲያውኑ ስትወራቸው ሁለቱ ድርጅቶች አንድ ነው የሆኑት። ጃፓንን መቱና አስጠረጉና ወጡ፣ አስወጡ። ከዚያ በኋላ ኩማንታንግም ስልጣኑን ይዞ የኮሙኒስት ፓርቲው አሁን ስልጣን ያልያዘም ነበርና ወደ በረሃ ነው ተመልሰው የገቡት። ይሄ የሚያሳየን መልእክት ምንድነው? በአገር ላይ ድርድር የለም ነው። ልንለያይ እንችላለን በርዕዮተ ዓለም፣ በእምነት፣ በተለያየ መንገድ ግን አገር ሲፈርስ መንደርን ሁሉ ስለሚፈርስ ስለሚናጋ በዚህ መካከል ልዩነት መፈጠር የለበትም ነው። አንድ ሆነ እንደ አማራ ማሰብ ነው ያለብን። የሌሎችን አጀንዳ በእርግጠኝነት ማስተናገድ የለብንም ነው። ለእነሱ ተልዕኮ ተባባሪዎች መሆን የለብንም ነው።